ማለት ግራም ያጋባ ነገር ነው እየነገርሽኝ ያለሽው እንዴት እንደዚህ ሊፈጠር ይችላል እንደ ነገ ሰርጋችሁ ሊሆን እንደ ዛሬ ራስሽን ሆስፒታል ማግኘት ማለት አደጋ ደርሶብሽ ነው ወይ ደግሞ ወደ ቤትሽ ስትሄጂ ምን ተፈጥሮ ነው ራስሽን ሆስፒታል ልታገኙ የቻልሽው ነው ልክ ነገር ይገባል እንኳን አንተ እኔም በዛ ሰዓት ላይ እዛው ቴሌፎን በጣም ነበር ግራ ይገባኝ የበላሁት ምግብ አልነበረም ማለት ምግብ ነው ግን በምግቡ ልክ አብሮ መርዝ ነበር መደበቂ ችግር ያመጣል ብዬ እንዳላሰብኩ ነገር ያለው ቅድም ግን ባንዴ የሆነ ነገር ደግሞ ሲሰማ ደስ ላይለው ይችላል ለዛ ያው ቀስ ይያልኩ አንድ ላይ ከሆነም በኋላ ቢሆን አስረድቼው ይሆናል ምናም ብዬ ነው ያሰብኩት የጣራይ ሰው ምፈልግ የራሴ ሰው ነው ስለዚህ ያው ምቀርበት ምንም አይነት ምክንያት የለም እና ጋም ሰርግ ማረጋው ከሱ ጋር ነው ምን ያስቀረኛል ከዛ ሄድኩኝ ያው እንደ ሁሌው ዝንጥ ብሎ ነው የጠበቀኝ ከዛ ከሚያምር ፈገግታ ጋር ነው የጠበቀኝ እኔ ምንም ችግር የለብኝም እሱ ነው ፈልገው ይቻላል እንደዛ የሆነው መቼ ነው እኔ ሆስፒታል ያለው ታስበው እዛ አዳራሽ ሰው ሙልቶ ሙሽራ በሚጠብቅበት ቀን ነው በጣም ከባድ ነው በቃ በጣም እንጃ አዳራሽ ሞልቶ እዛ ህዝብ ሙሽራ ይጠብቃል ያልተጠራ ሰው የለም አስበው ግን እዛ ቦታ ላይ እኔ መስም ልንገኝ አልቻለም ሰላም ውድ ቤተሰቦቼ እንደምን ቆያችሁ ዛሬ ደግሞ በአዲስ ታሪክ ከአዲስ ባለ ታሪክ ጋር ተመልሼ መጥቻለሁ ባለ ታሪካችን ራሷን አስተዋውቃ በሷ ህይወት ላይ ምን ምንስ እንደተፈጠረባት በሷ ህይወት ላይ ያለው ነገር የምትነግረን ይሆናል ባለ ታሪካችን እንኳን ደህና መጣሽ ራስሽን አስተዋውቂልን እንኳን ደህና ቆያችሁ እኔ ሄርሜላ የሸዋስ እባላለሁ መልካም ሄርሜላ እንግዲህ ያው በህይወትሽ ላይ ምንድነው የተፈጠረው እኛስ ምን እንድናጣራልሽ ነው ወደኛ የመጣሽው ሚለውን አንዳንድ ነገሮችን ለኛ በትነግሪን ያው መፍትሄ ፍለጋ ነውና ወደኛ የመጣሽው ለመፍትሄውም እኛ አንዳንድ ነገሮችን ካንቺ ብንሰማ እኛም ለመፍትሄው እንድንቀርብ ይረዳናልና ምንድነው የተፈጠረው አዎ በሚገባ ያው መፍትሄ ፈልጌ ነው የመጣሁት እንዳልከው ያው አገኝበታለሁ ብዬ ማምናለሁ ለዛ ነው የመጣሁትና ምን መሰለ ማለት ታሪኩ ያው ከበድ ይላል ትንሽ እኔ ስለ የአዲስ አበባ ልጅ አይደለም ወይም እዚህ ለሚያደግኩት ክፍለ ሀገር ማለትም ባህር ዳር ኦኬ የባህር ዳር ልጅ ነሽ ማለት ነው አዎ የባህር ዳር ልጅ ነኝ እዛ ነው ተወልጄ ያደግኩት መልካም እንዴት ነበር ውልደትሽ እድገትሽስ የትምርቱ ሁኔታ ምናምን የሚለው ነገር ያው ከስሩ ያጠራን እንድንሄድ አንዳንድ ነገሮችን ንገሪኝ እስኪ እኔ ያው ለቤታችን ሁለተኛ ልጅ ነበርኩ ማለት ታላቅ እህት አለችኝ አንድ እና እኔ ሁለተኛ ልጅ ነኝ ሁለታችን ብቻ ነን ልጆች ማለት ነውና አባታችን ብዙም ከኛ ጋር አብሮ ሊቆይ አልቻለም ማለት ከኛ ጋር አብሮ ሊቆይ አልቻለም ማለት እንዴት ከናትሽ ጋር ተለያዩ ወይስ በምን ምክንያት ነው ከናንተ ጋር ሊቆይ አልቻለው ያው በዛ ሰዓት እኔ ልጅም ነበርኩ ይሄን ያህል የማገናዘብ አቅም አልነበረኝም በምን ምክንያት እንደወጣም በምን ምክንያት እንደሄደ በምን ምክንያት እንደተለያዩ ማላቅም ይሄን ያለ ማስተዋወስበት እድሜ ላይ አልነበርኩም ግን በቃ እሱ ያኔ እንደሄደ ልጁን እንደሄደ አቃለው ከኔ ያው እህቴ ተሻላለች በመውቅ ደረጃ እንደውም እኔ ስለ በጣም ልጅ ነበርኩኝ ኦኬ ስንተኛ አመትሽ ላይ ነበር ይሄ ተፈጠረው 3-4 በቃ እዛ አካባቢ ላይ ነው ኦኬ በጣም ልጅ ነሽ አዎ እና ለዛ ነው ያው ላስተዋውሰው ያልቻልኩት ማለት ነው እና በዛ ሰዓት ላይ እሱ ከሄደ በኋላ ያው ሁለታችንም እናታችንና ስታሳድገን ነበር ያው እናታችን ግን ስታሳድገን ይሄ እናት ብቻ ልታረጋው አይችልም ከሚባለው በላይ ነው ስታሳድገን የነበረው ማለት ነው በቃ ምንም እንዳይጎልብን እንደነገርኩ ሁለታችንም በመንፈልገው በመችለው መጠንሷ በቃ አሪፍ በሚባል ሁኔታ ነው ያሳደገችን ምንም ብቻዋን ብትሆንም ማለት ነው እንዴት ነበር እድገትሽ የሚለውንስ ትምርትስ በትምርት ዙሪያ የነበረሽ ነገር እንዴት ነው የሚለው ያው ለኔ ብትነግሪኝ የመረጃም ትንሽ አይኖርውምና ወደ ጉዳዩም እየገባን ስንሄድ ከዚህ ጋር የሚያያይዘው ነገር ካለ አንዳንድ ነገሮችን ለኛም ግልጽ እንዲሆኑልን ስለሚረዳን እያንዳንዱን ከስር ጀምረሽ ብትነግሪኝ በጣም ደስ ይለኛል ያው ትምርትም ያው እንደማንኛውም የኢትዮጵያ ልጅ እድሜ ሲደርስ ነው የገባሁት እና ገባን እህቴም እንደዛው ማለት ነው ያው ገባን በትምርት ይሄን ያህል በጣም ሰቃይ ተማሪ ባልባል ማሪፍ ከሚባሉ ተማሪዎች ነበር መመደበው አዎ እንደዛ ነበርና
በቃ እናቴንም የግድ ማስደሰት ስላለብኝ እኔ ትምህርት ላይ ቀልድ አላውቅም። ምን ያህል ባልሰቅልም ምንም ባልልም በቻልኩት መጠን ግን ጎን ለጎንም እሷን እያገዝኳት ስለሆነ ያው ይከብዳል በጣም እንትን ብሎ ለማውጣት ግን በቻልኩት አቅም እና መጠን በቃ አሪፍ ከሚባሉት ተማሪዎች ሞካሪ ከሚባሉት ተማሪዎች ጋር ነበርኩኝ በትምህርቴም ማለት ነው። እና ያው እስከ 9 በቃ እስከ 9ኛ ክፍል ለኔ በጣም ደስ የሚል ጊዜ ነበረ። 9ኛ ክፍል እስከምገባ እስከመማርበት ጊዜ በጣም አሪፍ በቃ ደስ አሁንም ሳስታውሰው ወደ ኋላ ተመልሼ በህይወቴ ደስተኛ የሆንኩባቸው ጊዜዎች ብዬ መቁጠር የምችለው እነዛን ጊዜያት ብቻ ነው። በጣም ደስ ይል ነበር ያ ጊዜ ብቻ። ከ9 በኋላስ ምን ተፈጠረ? ማለት ያው አሁን እንዳልሽኝ ከሆነ እስከ 9 ያለው ነው ለኔ ጥሩ ጊዜ እያልሽኝ ነው ያለሽው። ከ9 በኋላ ለምን ጥሩ አልሆነም? ባንቺ ህይወት ውስጥስ ምን ተፈጠረ ከዛ በኋላ? ያው ከ9 በኋላ ያው በተለይ በኔ ቦታ ሆኖ ላሰበው ሰው በጣም ከባድ ነው። እንደዛ የምትሳሳልኝ እናቴ እንደዛ ሁሉም ነገር ይገባሻል ብላ የምታስብልኝ እናቴ ከዛ በኋላ አብራኝ ልቀጥል አልቻለችም። ማለት በቃ አጣኋት እናቴ። በጣም አዝናለሁ። በጣም ከባድ ጊዜ ነበር። በጣም ያሳዝናል። ያው እንግዲህ ማንም ከሞት የሚቀር የለም። ያን መቼ ስላንቺም አልነግርሽም። ሁሉም ሰው ወደ ሞት ነው እየሄደ ያለው ዛሬ ነገ እያልን ሁላችንም ወደ ሞት ነው የምንሄደውና ያው ተጽናንቶ ወደፊት ኑሮን መቀጠል የተሻለ ነው ብዬ አስባለሁኝ። ዛሬ ላይ የሚቀር ሰው ዛሬ ቀርቷልና ምንድነው ከዛ በኋላስ የተፈጠረው? ከእናትሽ ሞት በኋላ ሳንቺ ምን አስተናገድሽ የሚለውን አያይዘሽ ከዚሁ ጋር ንገሪኝ እስቲ። ያን ጊዜ በቃ በጣም ማለት ብዙ ነገሮች አስበው የኔ ሐሳቤንም ምንንም ሁሉ ነገር የምታውቀው እናቴ ነበረች። እሷ ባንዴ ሳጣት በቃ አንተ ራስ እንደሰውኛ ስታስብ ይከብዳል። ሁሉ ነገር የሆነ ሰው ባንዴ ማጣት በጣም ከባድ ጊዜ ነበር። እኔ በጣም በሐዘን ያሳለፉት ጊዜ ነበር። በቃ ለተወሰነ ጊዜ ልክ አልነበርኩም ማለት ሁላ እችላለሁ። ምክንያቱም እዛ ጋር አባቴ የለም እንደነገርኩ እሷ ነበረች ተስፋዬ ምንም ሁሉ ነገር እሷ ነበረች። እኔ ማስበው በቃ ትምህርቴንም ጨርሼም ቢሆን እናቴ ጋር እናቴን ደስተኛ አድርጌ እሷ የፈለገችውን አድርጌላት የሚለው ሐሳብ ነው ውስጤ የነበረው። ግን ያው በቃ ከማንም ከሞት አይቀርም። ያን ጊዜ ባላስበውም እሷ እንዳለዝኩ በዛ መንገድ ስትለየኝ 9ኛ ክፍልን እየጨረስን አካባቢ ነበረ እና ያው መጨረስ አይቀርም ጨረስን። ከዛን ግን 10ኛ ክፍል ልገባ ስል አክስቴ እዚህ አዲስ አበባ ትኖር ነበረ የእናቴ እህት እና በቃ ለምን አትመጪም? እሷ ደግሞ እንዳጋጣሚ ልጅም የላትም አክስቴ እና ያለውን ነገር በቃ ለማስተካከል እሷ ደግሞ መሞከር ጀመረች። ማለት በቃ እሷ እዚህ መጥቼ እንደ ልጅም ሆነ እንደምንም ሆኜ ከሷ ጋር አብሬ እንድኖር ነው የፈለገችው ማለት ነው። በቃ እዛ ጋር እንደነገርኩ አንዷ እህቴ ናት የቀረችው። እሷን ትቶ መምጣት አንድ ጥያቄ ፈጠረብኝ ለኔ። 10ኛ ክፍል ገብቻለሁ በዛ ሰዓት 10ኛ ክፍልን ጀምሬያለሁ እና አንድ ጥያቄ ፈጥሮብኝ ያለሱ ግን ከሱ በላይ በዛ ሰዓት ያው አንዳንዴ እንደዚህ ሃይ ስኩል ስንገባ ምናምን ብዙ ምን ጀምራቸው ነገሮች አሉና እኔ ደግሞ በዛ ሰዓት ሀብታሙ ከሚባል ልጅ ጋር ፍቅር ጀምሬ ነበር። ኦኬ የ10ኛ ክፍል ተማሪ ያለሽ ማለት ነው? 10ኛ ክፍል ተማሪ ያለው። ኦኬ ምን ተፈጠረ? እሺ ከዛ በኋላስ? ከዛም በኋላ ያው በቃ አክስቴም በየሰዓቱ እየደወለች ይሄን እንትኗን አላቆመችም። እኔም እንዳልኩ እህቴ ያለች በጎን ደግሞ ሀብታሙ ከሚባለው ልጅ ጋር ፍቅር ውስጥ ነን ያለነው። ሁለቱን ትቼ መምጣት ደግሞ አልፈለኩም። ምንም እዚህ በመጣ የተሻለ ነገር ይኖራል ብዬ ባስብም ግን በቃ በዛ ሰዓት እዛ ያለው ነገርም እንድመጣ መምጣት እንድፈልግ አላረገኝም ነበር። ከዛን ያው በአጋጣሚ ከዛ ልጅ አረገዝኩ እኔ ደግሞ ማለት ነው። ከዛን እሱን ነገር ደግሞ ካወቅኩ በኋላ ጭራሽ እንዴት ብዬ ነው መመጣው? ይሄ ሁሉ ነገር የተፈጠረው የ10ኛ ክፍል ተማሪ እያለሽ ነው? አው 10 በቃ ወደ 11 ስገባ እኔ አረገዝኩኝ። ኦኬ አንድ ክፍል ውስጥ ነበር የምትማሩት? አው አንድ ክፍል ውስጥ ነበርን እስከዛ። ከዛም በኋላ እንደዛ አረገዝኩኝ። ያው በቃ በዛ ሰዓት እሱም ተማሪ ነው። ምን ትላለ በቃ ከባድ ነው ብቻ
በዛ ላይ ደግሞ በዛ ሰዓት እሱ መውለድ ፈልጎ ወይ ምናምን አለ እኔም አልፈልግም ነበር በሰዓቱ ግን ያው አንዳንዴ አጋጣሚዎች የሚፈጥሩት ነገር አይታወቅም እንደዛ ሆነ አክስቴ ግን አሁንም መደወሏ ምናምን አላቆመችም በዛ ሰዓት እህቴ 12ን ጨርሳ ኮሌጅም ዩኒቨርሲቲም አልገባችም የራሷን ንግድ ነገር ጀመረች በዛው ኦኬ የሁለታችሁ መተዳደሪያ የነበረው የህትሽ የንግድ ሁኔታ ነው ወይስ አክስትሽስ ለምንድን ነው ወደ አዲስ አበባ እንድትመጪ የፈለገችው እዛ ኑሮ ከብዷችሁ ነው ወይስ ደግሞ እዚህ መተሽ የተሻለ ነገር እንድትይጂ በማሰብ ነው ያክስትሽስ ወደዚህ እንድትመጪ ፍላጎቷ የነበረው እሷ ያው እስከዛ ድረስ ነይ ያለችኝ ቢሆን እኔን በቃ የተሻለ ቦታ ማድረስ ተፈልጋለች ግን እንደዛ ነይ ያለችኝ ቢሆን እዛም ሆነን ግን ባርዳር ላይ ሆነን የሷ እርዳታዋን አላቆመችም ነበር ምንም እዛ ብንሆን በቃ ትምርታችሁ መጨረስ መሄድ አለበት ብላ ስላመነች እሷ እርዳታዋን አላቆመችም ነበር በዛም ነይ ብትለኝም እንደመጣ ያላት ፍላጎት እንዳለ ቢሆንም በቃ እኔም እንትን አላልኩም እንቢ አይነት ነገር ሳይሆን ምላት በቃ ቀስ ያለች እንድትቆይልኝ የማለሳለስ ነገር ነው ስነግራት የነበረውና እስከዛ ከጎናችን ነበረች በቃ እሷ ማለት ነው መልካም እንግዲህ ያው ከዚሁ ጋር አያይዘሽ እንድትነግሪኝ የምፈልገው ለምንስ አክስትሽ አንቺ መረጠች እንደነገርሽኝ ታላቅ እህትሽ አለች ወደ ኮሌጅ ምናምን የደረሰች አይ ቲንክ እንደዛ ነው ያልሽኝና እሷንስ ለምን ለመውሰድ አላሰበችም ለምን አንቺን ብቻ መውሰድ ፈለገች ለምን መሰለ እንደዛ ያረጋችሁ አሁን ስታስበው ማለት እሷ ታላቂ ናት እኔ በሷ ላይ ተደግፌ ያለው ታውድም ያኔም ቢሆን ማለት ነው በሳቱ ማለት በታላቅ እህቴ ላይ ከኔ ተሻለ እሷ ብዙ ነገር ታቃለች እሷ እኔ መቆጣጣር ትችላለች ለዛ ነው ግን ታላቋን በወስዳት እቺ ትንሿ ምን ትሆናለች ብላ አሰበች እሷ እንደዛ ነው ያሰበችው መጀመሪያም እኔም ወስዳ በትምርቴን ያስተማረች እህቴም እንድትመጣ ትፈልግ ነበር እኮ ግን በዋነኝነት ትኩረት ያደረገችው በዛ ሰዓት እኔ ትንሽ ከመሆኔም የተነሳ እኔ ላይ ነበር ለዛ ነው እንጂ ያው ሁለታችንም ጋር ሐሳቡ ነበራት መልካም እንግዲህ ያው እንደነገርሽኝ ከሆነ በ10ኛ ክፍል ያለሽ ነው እርግዝናም የተፈጠረው ከባዱም ጊዜ ይመስለኛል ያ ጊዜ ላንቺና ከዛ በኋላስ ምን ተፈጠረ ምን ለማድረግስ ወሰናችሁ እንግዲህ የሚለውንም እስቲ ብትነግሪኝ በጣም ደስ ይለኛል አዎ በጣም ከባድ ጊዜ ነበር አስበው ከኋላ እናቴን አጥቼኝ የመጣሁት ከዛን ደግሞ ባላሰብኩት መንገድ አርግዥ ያገኘሁት ራሴን በቃ በጣም የጭንቀት ሰዓት ነበረ ግን በቃ እኔ እንዳረገዝኩ ካወቅኩ በኋላ ለህቴ ልደብቃት አልፈለኩም በቃ ያው እንደምታዝንብኝ አቃሉ ይገባኛል ግን ምንም ማድረግ አልችልም ማለት ሆኗል በቃ የተፈጠረ ነገር ነው ልደብቀው ማችል አይነት ነገር ነው ስለዚህ በቃ ያረኩት ለህቴ ነገርኳት ከዛ ያው እንደማንኛውም ታላቅ እህት በጣም አዘነችብኝ በጣም ተቆጣችኝ ምናምንና እንዴት በዚህ ሰዓት ብላ ብዙ ነገር አለችኝ ግን ያው ልክ ናት ይገባኛል ትክክል ነው ያደረገችው የኔ ስህተት ነው እንደዛ እንድትሆነ ያረጋት እሷንም እና በቃ ያው እንደነገርኩ ከ12 በኋላ እሷም ወደ ንግዱ ገባች በቃ እኔ ማስጨረስ ፈለገች እንደዛም ሆኜ ያው የህትነት አንጀት በቃ እኔ ላይ መቁረጥ ግን አልቻለችም ልጁ ከ11 በኋላ ትምርት ቤት ቀየረ ኦኬ ማርገዝሽንም አልነገርሽውም ነበር በዛን ሰዓት አልነገርኩትም ኦኬ ዛሬ ነግረዋለሁ ነገ ነግረዋለሁ ያልኩበት ባለውበት ሰዓት በቃ ትምርት ቤት ቀየረ ያኔ እንደሆኑ እንደፈለክ እንኳን ስልክ የለም ምናምን በቃ ያው በዛ አጋጣሚ ልጁም እስከዛሬም ያው ልጅ እንዳለው ያውቅም በዛ የተነሳ ማለት ነው ማለት ያኔ ነው በቃ ትምርት ቤት ቀየረ እሱ ላይ መፍረድ አልችልም ምክንያቱም ቢያንስ ተናግሬ ቢሆን ያ ልክ ነው የሆነ ነገር ማድረግ ይችል ነበር ግን አልነገርኩትም አላወቀ እንደዛ ይሁን አክስቴም እንዳልኩ በቃ ካልመጣሽ የሚለው ነገር በጣም እንትን ያለችው መጣች በቃ እሷን ብቻዋን ስለሆነች እዚህ ጋር በቃ እኔን እንደምን ቆጥራችሁ ነው ምናምን አይነት ነገር ሁላ ማለት ጀመረች ማለት ነው በዛ ሰዓት ማርገዜን ብሰማ ደግሞ አስበው ለኛ ያላት ነገር ጭራሽ ነው የሚቆመው እና አልነገርናትም ነበር መልካም እንግዲህ ያው ብዙ ነገሮችን እያወራን ነው ያለነውና
ያው እዛው አካባቢ ላይ 10ኛ ክፍል ላይ ይመስለኛል የእርግዝናው ጊዜና በዛን ሰዓት ለማስወረድ ሳላሰብሽም ነበር ወይ? ማለቴ ብዙ ጊዜ በዛ ኤጅ ላይ ወይም በዛ ክፍል ያሉ ሰዎች ምርጫ አድርገው የሚወስዱት የሆነ የማስወረዱን አይነት ነገር ነውና አንቺስ ያን ነገር አላሰብሽም ወይ? ያን እንደ አማራጭ ወስደሽ ለመጠቀም አልሞከርሽም ወይ የሚለውንም ብትነግሪኝ። አስቤው ነበረ ግን አንደኛ መጀመሪያ ይሄ መውረድ በማይችልበት ሰዓት ነው እኔ ራሱ እንትን ያልኩት ማለት ነው። እና እህቴንም ከነገርኳት በኋላ በቃ እኔ ነው እንዲወርድ ነበር የፈለኩት ግን እሷም ተቆጣችኝ። አንቺ ህይወትሽን ብታጭስ በቃ ፈጣሪ ባለው መንገድ ተፈጥሯል። ይሄ ልጅ አንዴ ያርግዘሻል በቃ እናሳድገዋለን ምንም ቢሆን ምን ያው ትብርታችንም እዚህ ድረስ ከያገፋንበት በዚህ ሰዓት ብዙ የሚከብድ ነገር አይደለም ብላ በቃ እሷ ያው ብትቆጣብኝም ብታዝንብኝም ምንም ግን መጥፎ እንደህትነት መጥፎ አትፈልግም። አንተም ቢሆን እህት ምንም ልትበሳጭባት ትችላለህ ግን ደግሞ ይሄ ህይወትን እስከማሳጣት የሚደርስ ነገር ስለሆነ እሷም እንዳረገው አልፈለገችም። ለዛ ነው እንጂ እኔ አስቤው ነበር። ከዛ በኋላስ ምን ተፈጠረ? ያው እንግዲህ ብዙ ነገሮችን እንዳሳለፍሽ አሁንም እያየሁኝ ነው እየነገርሽኝም ነውና ከዛ በኋላስ ምንድነው የተፈጠረው? ምንስ እንደ አማራጭ ወሰዳችሁ የሚለውን ነገር ብትነግሪኝ። ከዛም በኋላ በቃ አክስቴም እድሜዋ እየጨመረ ነው። እኛንም በጣም እኔን በተለይ በጣም እንድመጣ እየፈለገች ነው። ከዛም ያው መወለድ አይቀርም ወለድኩ፣ ሴት ልጅ ወለድኩኝ። ከዛም በቃ ከዛ በኋላ እኔም 12ን እየጨረስኩ መጣሁ። ወልጄ አላቆምኩ እህቴ እየረዳችኝ በቃ እኔ ትምህርቴን እየተማርኩ ነበር እስከዛም ማለት ነው። ከዛን በቃ ያክስቴ እንትን በጣም እየጨመረ ሲመጣና እኔ ትምህርቴን ስጨርስ 12 ላይ በቃ እህቴን ማሳመን ፈለግኩ። ምን ብዬ ነው ማሳመን የፈለኩት? በቃ ልጄን እሷ ጋር ሰጥቻት ልመጣ ማለት ነው። ከዛን በቃ እህቴ ልትቀበለኝ አልፈለገችም። እንደውም ማለት አስበው ለኔም ይከብዳል ሸክም በለው በቃ አንተ ሳታስብ ሳትዘጋጅበት ባረከው ነገር እንደገና ሌላ ሰው ማስቸገር ትንሽ ይከብዳል። ግን ያው እህቴ ስለሆነች እንቢ ብላ መቅረት አልቻለችም ማለት በቃ እንደምንም ብዬ አሳመንኳት። ልጄን ሰጣት ማለት ነው ለሷና መጣሁ ነኝ ወደ አዲስ አበባ መጣሽ ማለት ነው። አክስትሽ ጋር መጣሁ። ኦኬ እንዴት ነበር አክስትሽ ጋር የነበረው ህይወት? አክስትሽ ጋር የነበረው አቀባበል እንደነገርሽኝ ከሆነ እሳቸው ምንም ልጅ የላቸውምና እንዴት ነበር የነበራችሁስ ግንኙነት የሚለውን ነገር ያው አያይዘሽ ሁሉንም አንድ ላይ ብትነግሪኝ በጣም ደስ ይለኛል። እሺ አክስቴ ያው በቃ እናት በላት እሷ ራሷ ስላልወለደችን ነው እንጂ ምንም ማለት እዛም ባለንበት ሁኔታ ነግሬሃለሁ። ለትምህርታችንም ለምን በቃ በጣም ስደግፈን ነበር። እዚህ ከመጣው በኋላ በቃ ያለን ግንኙነት እኔና እሷ እናትና ልጅ ማለት ነው። በቃ ያው መጀመሪያ እንደመጣው አዲስ አበባ ላይ ትንሽ ይከብዳል ለመላመድ ምናምን ያለው ነገር ትንሽ ከባድ ነው። ግን ምንም እሷ በቃ እንደ ልጇ ነው እያንዳንዱን ነገር እየዞረች ስታሳየኝ ምናምን እሷ ማሪፍ የሚባል ኑሮ ላይ ነው ያለችውና በቃ ለኔ የተሻሉ ነገሮችን ለማድረግ ምንም አልደከማትም ነበር። በጣም በቃ በጣም ነበር የምትወደኝ በጣም ብቻ አረ በጣም ደስ ትላለች። እና ከዛን ያው ውጤት ሲለቀቅ መጥቷል ዩኒቨርሲቲ ደረሰኝ ማለት ነው። እና አጋጣሚ ሆኖ ደግሞ እዚሁ ነበር ዩኒቨርሲቲ የደረሰኝ አዲስ አበባ ዩኒቨርሲቲ ነበር። በጣም ነው ደስ ያላት ሰው ማለት በቃ ልጅን አስበው እዚሁ ሳይርቅ ደስ በሚል ውጤት አልፎ ምናምን ሲገባ እና በቃ በጣም ደስ አላት እንደራሷ ልጅ በቃ ልጄ ምንድነው የሚያስፈልግሽ አሁን ምን በቃ እናት ናት በቃ አለመውለዷ ነው እንጂ እናት በላት እሷምና በቃ በጣም የሚያስፈልገኝ ነገር በጣም ነበር ትሪትመንት ታረገኝ ምንም በቃ ጥያቄ የለውም። ከዛ በቃ እንደዛ ሁሉ ለኔዚ እንደዚህ ያረጋች ለህቴም እንደዛ ማራጓን አላቆመችም። ምንም እህቴ እንደነገርኩ ንግድ ነገር ብትጀምራ በቃ የጀመረችው መሰረቷ በሷ ነው የጀመረችበት። አሁንም ድጋፏን አላቆመችም ነበር በዛ ሰዓት ማለት ነው። ከዛ እኔ እንደዛ በቃ ትምርቴ በዛ ሁኔታ ስትሆን ደሞ ጭራሽ በጣም ደስ ብሎ የምትማረውና አሪፍ እየተባለ በቃ መማር ጀመርኩ ማለት ነው።
ከዛ አሪፍ ነው ማመጣው ውጤት ምናምን ከዛ እንደውም የሚያስጨንቀኝ ነገር ምናምን የለም ቀነሰ ያው ልጄ ናት ከዛ በኋላ በስልክም በምንም አገኛታለሁ እህቴ ጋር ነው አምኜ ጥዬ የመጣው ስለዚህ ብዙ የሚያስጨንቅ ነገር የለም የገዛ እህት ስለሆነች ከዛ እንደዛ ይሁን ከበቃ ትምህርቴን በደንብ እየተማርኩ መጨረሻ አመት ላይ ፍቅረኛ ያስኩኝ ኦኬ ያው አክስቴ አታውቅም እኔ ያስኩኝ ፍቅረኛ ታረቀኝ ይባላል ኦኬ እሱም የአዲስ አበባ ዩኒቨርሲቲ እሱም ተማሪ ነበር እዛው ግቢ ከዛ አሪፍ የሚባል ሰው ነበር ማለት ደስ የሚል ልጅ ነው ጸባይኛ ነው እኔ እስከማውቀው ድረስ እና በቃ እንደዛ ይሁን ትምህርቴንም አይገባኝም በሚገርም ሁኔታ እንደውም ትምህርቴ ላይ እንዳተኩር በጣም የሚያበረታታኝ አይነት ልጅ ነበር ግን ከዛ በኋላ ለኔ ድጋሚ የሆነ የሚከብድ ነገር ተፈጠረ ማለት ይሄ ብቸኝነቱን ረስቼው ምናምን እያለ አክስቴ ካንሰር ነበረባት ኦኬ እና ያው ብቻ ትንሽ ይከብዳል ድጋሚ ከረሳው በኋላ ከተጽናና በኋላ ድጋሚ ደግሞ መጥፎ ነገሮች ሲገጥሙ ደግሞ ያው የመጀመሪያው እንትን ሊያጠነክረ ቢችልም ግን እንደሰው እንደመሆናችን ትንሽ ይከብዳል ያው እና ያው አክስቴ የተወሰነ ሰዓት ክትትል እያረገች ነበር ግን በቃ መቀጠል አልቻለም ማለት በክትትል ብቻ ህይወት አይቀጥልምና ያው አረፈች በጣም አዝናለሁ ያሳዝናል ያው ቢያንስ እናቴን ባልችል እሷን አስደስታለሁ ያሰብኩ ነበር ያው ፈጣሪ ያልፈቀደውም እሷንም አጣኋት ምንም ማድረግ የምንችለው ነገር የለም ያው የሚመጣውን እየተቀበልን ወደፊት ነው መሄድ ያለብንና ያው ያሳለፍሽው ነገር አያሳዝንም ማለት አይደለም በጣም እንደሚያሳዝን ይገባኛል ግን ደግሞ ያው ተቀበለን ወደፊት ነው ሁላችንም መሄድ ያለብንና ከዛ በኋላ የተፈጠረውስ ምንድነው ካክስትሽ ሞት በኋላስ ምን አይነት ህይወት ማሳለፍ ጀመርሽ የሚለው ነገር ያው አሁን ከያሹ ፍቅረኛ ጋር ያሳለፍሽውን ህይወት አልነገርሽኝምና ምን አይነት ሰው ነበር እሱስ እንዴትስ ልትተዋወቁ ቻላችሁ የሚለውንም አንዳንድ ነገሮችን ንገሪ እሺ ያው ከሱ ጋር እንዴት መሰለኝ ተዋወቅ ነው ያው እንደነገርኩ አንድ ግቢ ነን ብዙ ጊዜ ደግሞ የካምፓስ ህይወት ላይ የታወቀ ነገር ነው ማለት ብዙ ሰው ጓደኛ ፍቅረኛ ይዞ የሚያዛው ከዛ ነው ያው እኔም ከመጀመሪያው እንትን ብዬ በተሻለ ነገር ራሴን ማብቃት እንዳለብኝ አምናለሁ ማለት በዛ ሰዓት የተፈጠረውን ነገር ነግሬሃለሁ ለኔ አሁን ላይ ከጎን የሚሆን ሰው ያስፈልጋል ስለዚህ ያው ጥያቄውን ያቀርበው ምናምን እሱ ቢሆንም ግን እኔም ፈቃደኛ ሆኜ ደስ ብሎኝ ነው የተቀበልኩት ማለት ነው ያው አሪፍ ልጅ ነበር በሰዓቱ ማለት ጸባይ በቃ ልነግር አልችልም በጣም ይገርም ጸባይ የነበረው ልጅ ነው በቃ እኔ ራሴ እስኪገርመኝ ማለት ነው እንደዚህ አይነት ምን እንዳለ እንዴ ብዬ እስከገረመበት ድረስ በጣም አሪፍ የሚባል ልጅ ነበር ግን ያው በዛ መሀል እንዳለ ነው አክስቴ ያረፈችው እንዳልኩና አክስትሽ ማለት እንደነገርሽኝ የተሻለ ደረጃ ላይ የምትኖር ሴት ሰው ናትና እንዴት ነበር ከዛ በኋላ ከሷ ሞት በኋላስ ትዳር ምናምን የላትም ነበር የሚለውንም ነገር እዚሁ ጋር አጥርተን ብንሄድ በጣም ደስ ይለኛል እሺ እሷ ትዳር ነበራት በፊት ላይ ግን አብረው ሊቆዩ አልቻሉም ስለ እሷ ልጅ መውለዳችን ማህናት እና እሱም ባሏ ደስ አላለውም ነበር በዛ ሰዓት ላይ እና ያው እሱም ልጅ ይፈልግ ስለነበረ አብሮ መቀጠል አልቻሉም በዛ በስምምነት በሚመስል መልኩ ነው የተለያዩት ከባለቤቷ ጋር በቃ እኔም ፈጣሪ ሰጠኝ እቀበላለሁ አንተ ልጅ ተባብለው ማለት ነው እና እሷ ማህን ነበረች እና ያው ይሄ ቤት የሷ ነው ማለት ለኔ አሁን ለየኔ የሆነው ቤት የሷ ነው ስለ ባሏ ፓይለት ነበረ በዛ ሰዓት ላይ ያው ተስማምተው ባይቀጥሉም ፓይለት ነበረ እና ያው የፓይለት ደግሞ ሀብት እናቀዋለን መቼም እና እሷ ደግሞ በስምምነት አይደል የተለያዩት እንደነገርኩ እና ብዙም በቃ ምንም ልጅ ባለመውለዷ ደስ ብሎት ባይቀጥልም ከሷ ጋር ግን እሷ የተሻለ ነገር እንደሚገባት ምቾት እንደሚገባት ያቅ ነበር እና ምንም በዛ በተለያዩ ሰዓት ምንም ሀብት አልተከፈለም በቃ አንቺ ኑሪ እዚህ
ብሎ የተሻለ ነገር ይገባሻል አንቺም ብሎ በቃ ሄደ ማለት ነው እሱ በዛ መልክ ነው የተለያዩትና በቃ ከዛ በኋላ እሷ ካረፈች በኋላ ለኔ ነው አውርሳኝ የሞተችው ማለት መጀመሪያ ላይ ነው በቃ ለኔ እንትን ያለችው ከመጀመሪያው እና በቃ እሷን ያው ከጊዜ ብዛት ትጽናናለ ልትረሳው አትችልም ያንሳው መጽናናት ትጀምራለ እና እንደዛ የሆነ በቃ ትንሽ ጊዜ በሐዘን ብቆይም ከዛን ያው ወደ ትምህርት መመለስ ስላለብኝ ያው ተመለስኩኝ በመጽናናት መልክ ማለት ነው ያው ትንሽ ጊዜ ነበር የቀረን ከዛ በኋላ ልንጨርስ ማለት ነው ልንመረቅ እሱ ከሱ ጋር አብረንን በዛ ሰዓት ላይ በቃ አብሮ መጥቶ አጽናንቶኝ እንደ ቤተሰብ በቃ አብሮኝ ነበር ያሳለፈው ሁሉንም ነገር ማለት ነው ካክስትሽ ጋር እንደምትኖር ያቅ ነበር እሱ አው ምንም የደበቅኩት ነገር የለም ኦኬ ልጅም እንዳለሽ ምናምን ከዚህ በፊት ባህር ዳር እንደምትኖሪ ምናምን ነግረሽዋል ምንም በመሃላችሁ የነበረ ድብብቆሽ የለም ያው ምን መሰለ እንደነገርኩ አክስትነት ነው እንጂ ስሟ ለኔ እናቴ ማለት ናት ለዛም ያ አክስቴ ናት ብዬ አይደለም የነገርኩት ማለት እናቴ እንደሆነች ነው የሚያውቀው ደሞም ናት ለኔ ማምነው እንደዛ ነው ግን ይሄ አሳልፌ የመጣሁት ነገር ባህር ዳር ላይ ያለው ነገር ምንም አያውቅም ማለት ይሄን ያለ በግንኙነታችን ሌላ ነገር ይፈጥራል ብዬ ስላላሰብኩ ይሆናል ያው አልነገርኩትም ይሄን ነገር ማለት ልጅ እንዳለሽ ምንም የነገርሽው ነገር የለም ማለት ነው አንቺ በቃ ባህር ዳር ያለውን ህይወት ስላሳለፍሽው ህይወት ምንም የሚያውቀው ነገር የለም ማለት ነው አው ማለት ያው አስፈላጊ ነው ብዬ አላመንኩም ወደፊት ግንኙነታችን ላይ ያው ይሄ መቼስ አሁን ላይ የሚጀመር ፍቅር ወደ ትዳር መሄዱ የሚያድግ ነገር ነውና ወደፊት ግንኙነታችን ላይ ያመጣል ብለሽ ያሰብሽው እንትን የለም እንዴት ላለመንገር ወሰንሽ አይ ማለት በዛ ሰዓት ነው ያየሁት የኔና የሱ መዋደድ ነው ማለት አንድ ሰው ከወደድከው አንተ ስትቀበለው ሙሉ ነገሩ ነው ማለት ባልነግረውም ነገ ላይ ቢያቀም ይሄ እስከ ተቀበለኝ ድረስ ሌላ ነገር ይፈጥርበታል ብዬ ያሰብኩት ነገር የለም ለዛም ያው እዚሁ ተወልጄ እንዳደኩ ሁላ ነው የሚያውቀው እሱ በቃ ምንም ይሄን ያለ አስፈላጊ ነው ብዬ አላመንኩበትም ነበር ነው በራሴ ማለት ነው መደበቅሽ ምንም ለውጥ የሚያመጣው ነገር አይኖርም መደበቅ የሚባለው እኮ አንዳንዴ የሆነ ከሱ ጋር ከሆነ በኋላ ያደረከው ነገር ነው ብዬ አምናለሁ እኔ እንደራሴ እና እዛ ከሱ በፊት ያለፈ የቆየ ነገር በግንኙነታችን ላይ ምንም የሚፈጥረው ነገር አለ ብዬ አላሰብኩም መልካም እሺ ያው እንግዲህ ለማጣራት ያክል ነው ነገሮችን እንደዚሁ አድበስብሰን ከመናልፋቸው እያጣራን ብንሄድ ይሻላል ብዬ ስላሰብኩ ነው እሺ ከዛ በኋላስ ምን ተፈጠረ እየነገርሽ ነበር እንደ ቤተሰብ እየመጣ ያጽናናሽ ያው ፍቅሩንም በተለያየ መንገድ ያሳየሽ እንደነበረ ነግረሽኛል ከዛ በኋላስ ምን ተፈጠረ ባንቺና በሱ መሃል ከዛ በኋላ ማሪፍ ነበር ብቻ ያው ካዛን ትንሽ መለስ ስንል ያው ወደ ትምህርት ይገባው እሱም እዛ ያው የማንገናኝበት ቀን የለም ሲጀመር እኔና እሱ ማለት ነው እና ያው ሁለታችንም ተመርቀን ወጣን ከዛ ግቢ እሱም እዚሁ ነው ሲኖር የነበረው ማለት ነው ከዛ ማለት አንድ ላይ አልሆንም ግን እዚሁ በቃ አንድ ከተማ ውስጥ ነበር ያው እንደነገርኩ ውጤቴ ማሪፍ የሚባል ነገር ስለሆነ ስራ ለመፈለግም ብዙ አልቆየውም በቃ ስራ ጥቼ ያልቆየውም በቃ ምንለፋ እና ወደ ስራ ጀመርኩ እሱም ማሪፍ የሚባል አይነት ተማሪ ነው ብዙ አላስቸገረውም እሱም ያው የተወሰነ ቀድሜው ያለው ነው ስራ ስንጀምር ማለት ነው ግን እሱም ብዙ አላስቸገረውም ጀመረ ከዛ በኋላ ያው እኔ ስራ ከጀመርኩ በኋላ ደግሞ ጭራሽ ምንም አይከብደኝም እንደነገርኩ የራሴ ቤት ነው እና በቃ ብዙ ምንም ይከብደኝ ነገር የለም እዛ ባህር ዳርም ለህቴና ለልጄ የሚገባቸውን ነገር እያለኩ ገንዘብም እያለኩ ስራ ከጀመርኩ በኋላ ማለት ነው ያው አክስቴ ባትኖርና እሷ ብታቆም የሚገባቸው ነገር ይገባቸዋል እንደዛ ያረኩኝ በቃ አንድ አመት ያክል በዛ መልክ ቆየ በቃ ከዛ በኋላ ነው አሁን እንዴት እንደምነግር ራሱ አላውቅም ይሄ በጣም በቃ ደና ተስተካክሎ አማረበት ያልኩት ህይወቴ በቃ በጣም መበላሻት የጀመረው እንደው ከዛ በኋላ ነው ማለት ቆይ ወደዛ ከመግባታችን በፊት
ያው እንደነገርሽኝ አሁን ብቻሽን አንድ ቤት ውስጥ እየኖርሽ ነው ይሄን ቤት ያንቺ እንደሆነ እየነገርሽኝ ያለሽውና ያው ይሄ ሁሉ ነገር ሲመቻችልሽ ስራ ስትይጂ ልጅና እህትሽን ወደ አዲስ አበባ መተሽ ካንቺ ጋር ለማኖር አላሰብሽም? አስቤያለሁ ግን አንደኛ እህቴ ንግዷ በጣም እየለመደላት መጣ እና እሱን ነገር ባንዴ ማቆም አልፈለገችም ቢሆንም ያው የተስተካከለ ቦታ ተመቻችቶ እዚህ መምጣት እንዳለባት ነው ያመነችው በሁለተኛ ደረጃ ደግሞ እንደነገርኩ ልጄ ህፃኑና እኔ መለየት በማይችልበት ሰዓት ነው ጥያት የመጣሁት እህቴ ተቆየ ልጄ ላምጣ ብል እንኳን አይሆንም የለመደችውን ሰው ባንዴ ትቶ መምጣት ይደብራል ለዛ ነው ከእህቴ ጋር ቀስ ብለው እንዲመጡ የፈለኩት በሶስተኛ ደረጃነት ደግሞ እንደነገርኩ ለፍቅረኛ ያልነገርኩትም እና ባንዴ እንደዚህ ደግሞ ሲሆን ጥሩ አይመጣም ብዬ አሰብኩ ማለት መደበቂ ችግር ያመጣል ብዬ እንዳላሰብኩ ነገር ያለው ቅድም ግን ባንዴ የሆነ ነገር ደግሞ ሲሰማ ደስ ላይለው ይችላል ለዛ ያው ቀስ ይያልኩ አንድ ላይ ከሆነም በኋላ ቢሆን አስረድቼው ይሆናል ምናምን ብዬ ነው ያሰብኩት እና በእነዚህ ምክንያቶች ነበሩ እነሱን ላላመጣበት የቻልኩት ማለት ነው በመሐልስ ተጠይቂያቸው ነበር ማለት ያው እንግዲህ አሁን ልጅሽ ትልቅ ልጅ ሆናለች ብዬ አስባለሁ በመሐልስ እንዴት ነው ታወራላችሁ እየሄድሽ ታያችኋለሽ አው ብዙ ጊዜ አይደለም ግን ሂጃለው ያው በዛ ሰዓት ሂጃለው እና ግን ብዙ እንደዚህ አልሄድም ነበር ብዙም አልቆየውም በመሄድበት ሰዓትም ብዙም አልቆይም አንዱ ለቀን ነው ቢበዛ ብሬያቸው ነው እንደነገርኩ ከሱ ጋርም በጣም እንትን ስለሆነ ሳንገናኝ ምን ነው ሊበቀናል የለም ብዬሃለውና ለዛ እሱን ጥያቄ ማንሳት ሊያበዛ ይችላል ብዙ ቀን ከቆየው ስለዚህ በዛ ምክንያት ትንሽ ቢሄድም ትንሽ ጊዜያት ነው አብሬያቸው መቆየው እንጂ እንደዚህ በቃ ልጅ እንድቀርበኛ ከል ጊዜ ቆይቼ አላቅም እንዴት ነበር የልጅሽ ስሜትስ አንቺስ በመታያሳት ያው መቼስ የእናትነት አንጀት አለና ከብዙ አመታት በኋላ ነው የምትገናኙትና ያው ልጅሽ አንቺ እናቷ እንዳልሆንሽ ልታቅ ትችላለች ግን አንቺ አመጣሽ ይወለሻል ልጅሽ ናትና እንዴት ነበር ስታገኛት የነበረው ስሜትስ የሚለው የልጅሽስ አቀባበል ምን አይነት ነበር የሚለውንም ብትነግሪ በጣም ማለት እኔ እንጃ እኔ እንደዛ ጠብቄ አልነበረም ሄድኩት ሲሄድ በጣም አድጋ የምታሳሳ ልጅ ሆና ነው ያገኘኋት ማለት እኔ በቃ እቴ ደስ ቢላትና ልጅቷም ለኔ እናቷ እንደሆንኩ ብታቅ ኖሮ እኔ የመጀመሪያው ሰዓት እንደሄድኩ ይጃት ልመጣ ነበር ማለት በቃ እናት ስትሆን አስበው ከሆነ አመት በፊት የወለድካት ልጅ አታቃተም አድጋ ምናምን እና በጣም ደስም ብሎኛል ከፍቶኛል ብቻ በዛ ሰዓት በጣም ከባድ ነበር እና ግን እሷ ያው እናቷ እንደሆንኩ አይደለም የምታውቀው አክስቴ ምናምን ያለችኝ ሲሄድም ያው አንተ እንደናቱ ነው ስታስብ ይከብዳል አክስቴ መባል በልጅ ግን ቢሆንም እኔ እሷን ደዛ ሆነ ማይቷ በራሱ በዛ ሰዓት ላይ በጣም ደስተኛ አድርጎኝ ነበር ግን ብቻ መልካም እሺ ያው ወደ ኋላ መለስኩሽ በጣም ይቅርታ ያው እንግዲህ ትውስታው ምን እንደሚመስል ለማወቅ ያክል ነውና እሺ አሁንስ ምን ተፈጠረ አሁን ላይስ ምን ላይ ነው ያለሽው የሚለውንም አያይዘሽ ንገሪኝ ከዚሁ ጋር ከዛን በቃ ተመለስኩ ያው እንደነገርኩ ብዙም አልሄድም ብያለሁና እዚህ ያሉት ነገሮች በቃ ስራዬም እየተስተካከለ ሲመጣ ብዙ የሚያሳስበኝ ነገር አልነበረም ከዛ በኋላ ያው እንደነገርኩ ብዙ ነገሮች እየተስተካከሉ ነው እና ያው ከፍቅረኛዬ ጋር አንድ ውሳኔ ላይ ደረስን ማለት በቃ እሱን ብቻውን ነው ያለው እኔም እዚህ ቤት ውስጥ ብቻዬን ነው ያለሁት እና ለምን አንጋባም የሚለው ነገር መጣ ኦኬ ያው ቤተሰብ ከሌለ በጣም ይከብዳል ግን ጋብቻ ላይ እና ሽማግሌ ሁላ ጎረቤት ጋር ነው ተላከው ኦኬ ማለት ያለችኝ አንድ እህቴን አጣቃለ እሷም እዚህ አይደለም ያለችው ደግሞ ስለዚህ የግድ በቃ መሆን ያለው በጎረቤት ነው ምንም ማድረግ አልቻልኩም ግን ያው ጎረቤቶቹ ደስ በሚል ሁኔታ እንደ ልጃቸው አይተው ሁሉንም ነገር አድርገውልኛል ያው ምንም ባያምርም እና ያው በቃ ሽማግሌ ተልኮ ተወሰነ ቀንም ምናምን በቃ ተቆረጠ ምን አለፋ እኔ በቃ ሴት ስትሆን ደግሞ ሰርግ ተብሎ በጣም ከባድ ነው በጣም ነው የምትጓጓው
እና በቃ እኔ ያዳራሹ የቬሎና በቃ እኔ ደርሶ የማይበት ቀን ነበረ ሲናፍቀኝ የነበረው። ያው መድረስ አይቀርም እየደረሰ መጣ። እኔ ጨረስኩ በቃ ያው ደህና የሚባል ሁኔታ ላይ ስላለው እሱም አሪፍ ነው በርግጥ ነበረ። እና ያዳራሽ አልቋል ቬሎ ምናምን ጨርሻለሁ። ቀድሜ ነው የጨረስኩት። እሱም በቃ በጣም ከመጓጓት የተነሳ የጥሪ ካርድ ተበትኗል። በቃ እኔ 3 ወር 4 ወር ሲቀር ራሱ እነዚህ ነገሮች ባረጋቸው ደስ ይለኝ ነበረ በዛ ሰዓት ላይ ማለት ነው። ግን ያው ቀኑን ጠብቁ መሆን አይቀርም። ሁሉም ነገር በቃ ተዘጋጅቷል እንዳልኩ። ሰውም ተጠርቷል። በቃ የቀረ ነገር የለም አልቋል። እና ሰርጋችን ደረሰ ማለት ነው። ሰርጋችን እሁድ ሊሆን ቅዳሜ እሱ ራት ሊጋብዝሽ አለኝ። ማለት ያልተለመደ ነገር ነው። ብዙ ጊዜ እንደ ነገ ሰርግ ሊሆን እንደ ዛሬ ራት እንገባበዝ ማለት ያው እኔ የመጀመሪያ ይመስለኛል እንደዚህ አይነት ነገር ስሰማና በጣም ደስ የሚልም ይመስለኛል። አላውቅም እንዴት ነበር ያንቺ ስሜትስ? አው አሰው እዚህ ጋር ቤት እየተጨፈረ ነው። አንተ ለነገ ሜካፕን የት ነው የምትሰራው? ጥፍሬን የት ነው የምትሰራው? ምናምን እያልክ እያሰብክ ነው ያለው። ግን ቢሆንም ደግሞ ያን ሁሉ ነገር የምታደርገው ለዛ ሰው ነው። ስለዚህ የዛን ሰው ደስታ ልታስቀድም ትችላለህ። ያው እኔም ደስ ብሎኝ ነበረ ማለት በቃ ነገ ላይ አብሬው የምቀጥለው ሰው ነው። ነገ ላይ የትዳር አጋሪ፣ ነገ ላይ ባል የሚሆነው ሰው ነው እራት እንብለው ያለኝ። ምንም ችግር የለውም። ያው እቤት ያለው ሰው ሊደብር ይችላል፣ ሙሽሪት ሄደች ሊባል ይችላል። ግን ችግር የለውም በቃ ብዬ ነው ያሰብኩት። ያው እስከዛሽ ሰዓት ድረስ በጣም ደስ ይል ነበረ። ያው እንግዲህ ምን እንደተፈጠረ ባላቅም ምንድን ነበር እሺ የተፈጠረው? ከዛ በኋላስ ወደ ራቱ ቦታስ ሄድሽ ወይ የሚለውን አንዳንድ ነገሮችን ንገሪኝና ከዛ በኋላም ወደ ተፈጠረው ነገር ብትገቢልኝ በጣም ደስ ይለኛል። አው ያው እንደነገርኩ የጣራይ ሰው የምፈልገው የራሴ ሰው ነው። ስለዚህ ያው የምቀርበት ምንም አይነት ምክንያት የለም። ነገም ሰርግ ማረገው ከሱ ጋር ነው። ምን ያስቀረኛል? ከዛ ሄድኩኝ። ያው እንደ ሁሌው ዝንጥ ብሎ ነው የጠበቀኝ። ከዛ ከሚያምር ፈገግታ ጋር ነው የጠበቀኝ። እኔ ምንም ችግር የለብኝም። እሱን ነው ፈልገው ሂጃለሁ። ከዛ ነው እንዴ ዛሬ ግን ምን እንተ አስመልክቶ ነው ምናምን አልኩት። ያው ከትዳራችን በፊት የመጨረሻ እራታችን ምናምን እያለ እየቀለደኝ ያው እራታችንን በላን ማለት ነው። ያው አሪፍ ጊዜ ነበር። እስከዛ እራታችንን በላን ምናምን። ከዛ በኋላ የሆነውን ነገር ያው በጣም ይከብዳል ብቻ ለመንገርም ማለት እኔ ቦታ ላይ ሆነ ስትረዳው ነው ያው ሁሉ ነገር የሚገባው። ያው እኔ ምን እንደተፈጠረ ባላቅም ግን ደግሞ ከባድ ነገር እንዳሳለፍሽ ከፊትሽ መረዳት አይከብደኝም። እና ምንድነው የተፈጠረው? ማለት ለራት ነው የወጣሽው እንደነገርሽኝ ከሆነ እሱም እያለሽ የነበረው ከትዳር በፊት የመጨረሻ ራታችን ይሁን ያው በፈገግታ ነው የተቀበለሽ። ከዛ በኋላ ምንድነው የተፈጠረው? ያው ለመገመትም ይከብዳልና ተረጋግተሽ ያለውን ነገር ብትነግሪ። ምክንያቱም እኛ የተገናኘነው ለመፍትሄ ነውና ለመፍትሄውም እንዲጠቅመን ምን እንደተፈጠረ እስቲ አስረጂኝ በደንብ። አዎ ልክ ነው። ያው እኔም አመጣጤ ለሱ ስለሆነ እሱማ ራሱን በልተን ጨረስን በቃ። ከዛ በኋላ ግን ነገሮችን ያስታወስኳቸው መቼ ነው? በቃ ያለ ሊት አልፎ ምናምን ነው ማለት ስነቃ ራሴን ሆስፒታል ውስጥ ነው ያገኘሁት። ማለት ሆስፒታል ማለት ግራም ያጋባ ነገር ነው እየነገርሽኝ ያለሽው። እንዴት እንደዚህ ሊፈጠር ይችላል? እንደ ነገ ሰርጋችሁ ሊሆን እንደ ዛሬ ራስሽን ሆስፒታል ማግኘት ማለት አደጋ ደርሶብሽ ነው ወይ ደግሞ ወደ ቤትሽ ስትሄጂ ምን ተፈጥሮ ነው ራስሽን ሆስፒታል ልታገኙ የቻልሽው? አዎ ልክ ነህ። ግራ ይገባል። እንኳን አንተ እኔም በዛ ሰዓት ላይ እዛ ቦታ ላይ ሆኜ በጣም ነበር ግራ ይገባኝ። የበላሁት ምግብ አልነበረም ማለት ምግብ ነው ግን በምግቡ ልክ አብሮ መርዝ ነበር። ያው እንደ ፈጣሪ ፍቃድ ከሞት ድኛለሁ፣ ከሞት ተርፌያለሁ። ግን በቃ እንደዛ ያመንከው ሰው እኔ እንጃ። እኔ በሰዓቱ ያው እሱ እንደዛ ያደርጋል ማለት ይከብዳል ብቻ
እና ያው ነቃው ግን ነቃው ማለት ያው ከመሞት ተሻልኩ ነው እንጂ ራሴ እቺዬ ምንም ነገር ማድረግ አልችልም ነበር በዛ ሰዓት ያው አለመሞቴ ብቻ ነው እንጂ በጣም ከባድ ነበር በቃ ጭራሽ ደግሞ ስሰማ ይሄን ነገር ደግሞ መርዝ በልተ እንደሆነ ደግሞ ስሰማ አስበው የመቋቋም አቅም ጭራሽ አይኖርህም እንደዛ የሆነው መቼ ነው እኔ ሆስፒታል ያለው ታስበው እዛ አዳራሽ ሰው ሞልቶ ሙሽራ በሚጠብቅበት ቀን ነው በጣም ከባድ ነው በቃ በጣም እንጃ አዳራሽ ሞልቶ እዛ ህዝብ ሙሽራ ይጠብቃል ያልተጠራ ሰው የለም አስበው ግን እዛ ቦታ ላይ እኔ መስም ልንገኝ አልቻለም ማለት አላቅም ብቻ እሱ መርዙን በልቶ ይሆን አብሩኝ ብዬ እኔ እንጃ ማሰብ አልችልም ምክንያቱም እንደዛ ቢሆን ቢያንስ ሆስፒታል ላይ አብሬ ያገኘው ነበር አላማው ምን እንደሆነ ባይገባኝም ምን እንደፈለገ ባላቅም ያው ለኔ መርዝ ሰጥቶ እንደዛ ሊያስደርግ ያስቻለው ነገር አላቅም በቃ 2 አመት ነው የቆየነው ከሱ ጋር አስበው 2 አመት ሙሉ እኔ ማቀው ልጅ ለኔ ጥሩ ነገር ለመስራት ምክንያት ሲሆነኝ ነው እንጂ ጭራሽ እኔን ለማጥፋት በዛ መልክ በዛ መንገድ ይመጣል ብዬ ማስበው ሰው አልነበረም ምናልባት እሱም አደጋው ደርሶበት ይሁን ብያሰብኩኝ አላቅም ግን እንዳልኩ ቢያንስ ወይ ሆስፒታል አገኘው ነበር ወይ ደግሞ የሆነ ፍንጭ ይኖረኝ ነበር ስለሱ ወይ ደግሞ ጤነኛ ሆኖ በሆን ደግሞ እንደዛ ይሆንኩት አያቅምም ብዬ ላስብ መርዝ እንዳለው አያቅም ብያስ ላስብና ምናልባት እኔ በሆነ አጋጣሚ ኑሮበት ምግቤ ውስጥ እንደዛ በሆን እሱ ለምን ሰርጉ ላይ ይቀራል ማለት ቢያንስ የሆነ ነገር ታስባለ አንተም እንደሰው አንተም በዛ ቦታ ሙሽራው ሆነ ቢሆን ሲሆን እኮ እናቃለን በቃ ባችልም እሷ እንደምን በቃ ይሄን ስጠብቅ የነበረችው ቀን ነው ተብሎ የሆነ ነገር ይደረጋል ግን እንደዛ ባይሆን ቢያንስ እሱ መገኘት መቻል ነበረበት ግን ያን ነገርም ሊያደርግ አልቻለም ከዛ እኔ ያው ፈጣሪ ይመስገን በዛው አልቀረውም ተሽሎኝ ለውጥ አምጥቼ ወጣው ማለት ነው ያው በጣም ነው የሚያስጠላው ስለ ህዝብ የሚያወራው ከዛ በኋላ ያው ሁሉ እንደነገርኩ ብዙ ሰው ነው ምናምን የሚያወራው ነገር በጣም ያስጠላል በቃ እኔ ወደዚህ ቤት ራሱ ተመልሼ ባልመጣ አይነት ብዬ እስከማስብ ደረጃ ነው የደረስኩት ግን እንደዛም ሆኖ በቃ እሱን ነበር ስፈልግ የነበረው በቃ ለምንድነው ብዬ ማለት ነው ግን በቃ ከዛ በኋላ ስልኩንም ላገኝ አልቻልኩም አድራሻውንም ላገኝ አልቻልኩም ምናልባት ብዬ እናንተ ጋር የመጣውበት ዋነኛ ምክንያት ይሄ ነው በቃ ማለት መፍትሄ ይፈልጋለሁ ይሄ ልጅ ሙቶም ከሆነ ልወቅ ኑሮ ተደብቆኝም ከሆነ ለምን በቃ ሲቀጥል እንደነገርኩ እኔ ሊገል የነበረ ሰው ነው ማለት ነው እና ለምን እነዚህን ሁሉ ነገሮች እኔ ላይ ማድረግ ምን ያስፈልጋል ምንድነው ብዬ በቃ እናንተ የተሻለ ነገር ላገኝ አልቻልኩም ምናልባት እነሱን ባማከር የሚለው ሐሳብ ነው ይመጣልኝ የተሻለ ነገር አገኝባችኋለሁ ብዬ ስላመንኩ ማለት ነው እና ያው ዋናው አመጣጥ ያሁንም ለዚህ ነው ምናልባት ከእናንተ የምትችሉት የምትረዱኝ ነገር ካለ ይሄ ነበር ያው እንግዲህ እኛ የምንችለውን ሁሉ እንደምናረግ ቃል ገባልሻለሁ ማለት እሱ የገባበት ገብተን እንደምናገኘው በእኛ ሙሉ እምነት እንዲኖርሽ እፈልጋለሁ ግን ደግሞ ለኛም እንደ ፍንጭ እንዲሆነን እንድትነግሪኝ የምፈልገው ምናልባት የሰርጋችሁ ዋዜማ እንደዚህ ያረገበት ምክንያት እንዲ ሊያዳርሳችሁ የሚችል ነገር ከዛ በፊት የነበረ ጸብ ነበረ ወይ ደግሞ እሱ አንቺ ላይ እንደዚህ እኔ ላይ እንደዚህ ሊያረግበት የሚችልበት ምክንያት አለው ብለሽ ታስቢያለሽ ወይም ደግሞ አላቅም ብቻ አንዳንድ ነገሮችን ብትነግሪኝ እንደዛ ብዬ አላስብም ምክንያቱም እንደነገርኩ ያቺ 2 አመት ለኛ በጣም እንደ ትንሽ ጊዜ ነበር ምናያት ማለት አሁን ላይ ሳስበው እሱ እንደዛ የሚሆን እንደሚል ነገር አስባለሁ ግን በዛ ሰዓት በዛ ጊዜ ላይ እኔ እንጃ ለኛ 2 አመት በቃ 2 ሳምንት በለው እና አንድ ቀን እንኳን እንደ ሰው በቃ እንዲተኮራርፈን ምናምን አናግም በቃ የሆነ ነገር እንኳን ቢሆን በጸባይ ነው የሚጠይቀኝ የሆነ ነገር ቢሆን በጸባይ ነው የምጠይቀው እንደነገርኩ የራቱ ቀንም ቢሆን እንዴት እንደተቀበለኝ ነግሬሃለሁ ደስ በሚል ሁኔታ እንኳን ሊያስከፋና ሌላ ነገር ሊያሳስብ የሚችል በቃ የበለጠ ደስተኛ የምትሆንበት ጊዜ ነው የሚመስል የነበረው ማለት ነው
ያው ሁሉ ነገር የሆነ አለቅም ብቻ ማለት እኔ ያኔ ላይ የነበረንን ነገር ነው እንዲህ ያሰብኩም ግን ይሄ ከዛ ከመርዙ በኋላ ግን እኔ ጋር ያለው ማመለካከት ይቀየራል እንዴ ለምን የሚለው ነገር ያድራል እንደ ሰው ነኛ ምንም እንትን ቢሆንም አስባለሁ ምን አድርጌው ነው ለምን እንዲሆናል የሚለው ነገር አስባለሁ ግን ከዛ በፊት በነበረው ጊዜ ምንም የለም በቃ ያው በሰርጋችሁ ዋዜማ ላይ ራት እየበላችሁ መጎራረስስ አልነበረም ወይ ማለት ያው ብዙ ሰው ፍቅሩን በጉርሻ የሚገልጽ ሰው አለና የሆነ ልታጎርሽው አልሞከርሽም አልሞከርኩም ስለ እንትን ነው ከዛ በፊትም ብዙም እንዲጉርሻ የሚወድ አይነት ልጅ አልነበረምና ብዙም እኔ ያኔ ደግሞ እንደነገርኩ በጣም ደስተኛ የሚያደርግ ምሽት ነው ብዬ ስላሰብኩ የማይወደውን ነገር ማድረግ አልፈለኩም በዛ ሰዓት እና ለዛ አላጎረስኩትም ነበር ያው እንደዚህ ባሰብ አጎርሰው ነበር በዛ ሰዓት ግን ምንም በቃ ለረብሽው አልፈለኩም እሱን ደስ የሚለውን ነገር አድርግ እኔም ደስ የሚለኝን ነገር ላድርግ ይሄ ደስታችን ቀን ነው ብዬ ነው ያሰብኩት ግን ያው እኔ ከበፊትም ጉርሻ ወዳለው ሁሌ በእጄ ራሱ ባልበላ ደስ ይለኝ ነበርና እሱ ያጎረሰኝ ነበር በደንብ ያጎረሰኝ ነበር ግን በቃ እንደዚህ አላሰብኩም በቃ ምን አለፋ ብቻና በደንብ ያጎረሰኝ ነበር እሱ በላይ ነበር ሲያጎርሰኝ የነበረውና የዛን ቀን ምሽት እንደዛ ነበር ብቻ ያው እንግዲህ እኛም ከዚህ በኋላ እሱን የመፈለጉን ስራ ስለሆነ የምንሰራው ያው አንቺ በራስሽ የሄድሽባቸው መንገዶች የሉም ወይ ከሆስፒታል ከወጣሽ በኋላ እሱን ለመፈለግ ያረግሻቸው እንቅስቃሴዎች የሉም ወይ የሚለውን ወደ ፖሊስ ጣቢያ ስለማመልከት አልሞከርሽም ያው እንደነገርኩ መርዝ ማለት ከባድ ነው እና እዛ ሆስፒታል በነበርኩበት ሰዓት ራሱ የኔ እንትን ለማወቅ መተው ነበር ፖሊሶች በሰዓቱ ግን ከዛ በኋላ እሱም እኔም ይሄ ከሱ ጋር ስላላገናኘሁት ይሄ የመርዙን ጉዳይ ቀስ ብዬ ሳስብበት ነው ከዛን እየመጣልኝ የቻለው እንጂ በዛ ሰዓት ላይ እሱ ጤነኛ መሆኑን ብቻ ነበር ማረጋገጥ የፈለኩትና ከዛን እነሱ የመርዝ ወንጀል ነው ማለት ዲገለኝ የነበረ ሰው ነው እና በወንጀል መልኩ ነበር ሲፈልጉት የነበረው ግን እኔ እንዲከሰስ ምናምን ከዛ አልፈለኩም ማለት እሱ መጠየቅ ነው እንጂ የፈለኩት ይሄ ከስ ምናምን የሚባል ነገር ይመጣል እንደዛ እና እሱ ነገር አልፈለኩትም ነበር እና ብዙም እዛ ላይ እንትን አላለ ከዛ ጋር ተያያዥ አርገው ፖሊሶቹ የሆቴሉን አስተናጋጅና ኃላፊውን ከሰዋቸው ነበር በሰዓቱ ማለት ነው ግን ያው ከሱ ጋር ያለው ነገር እዛ ጋር ነው ያቆመው እንደነገርኩ ምናልባት በትነግሪኝ ብዬ የማስበው በፍቅር ውስጥ ያላችሁ ከቤተሰብ ጋር ትውውቅስ አልነበረም ወይ እንደነገርሽኝ ሽማግሌም ተልኳል ከሽማግሌዎቹ ጋር ፖሊሶች የራሳቸው ማጣራት እንዲያረጉ ሽማግሌዎችን ሄዶ የማናገር ነገርስ አልተሰራም ወይ ቤተሰብ ጋር የመሄድ ነገር እሱን የመፈለግ ነገር አላረጋችሁ ሽማግሌ ያው ተልኳል እኔ ማቀው ምንድነው ታዲያ ተልከው እነዛ የመጡ ሰዎች ለሰርግ ሲመጡ የበለጠ የምትቀራረቡ የምትገናኙ ያኔ ነው ሰርግ ላይ ነው እና እንደዛ ነው ያሰብኩትና ይሄ ደግሞ ቤተሰቦቹ ጋር መታወቀው ነው ለምትለው ያው ብዙም አሁን ተለመደ እንጂ ብዙም ባህላችን አይነት ነገር አልነበረም የሰርግ ሰዓት ላይ ነው በቃ እሷም የምትታወቀው ምናምንና በዛ መልኩ ነበር ያሰብነው እና ለዛ የግድ ቤተሰብ ሄጂ መታወቅ አለብኝ ምናምን ብዬ መጀመሪያ ማላሰብኩም በኋላም በቃ ምንም ማግኘት አልቻልኩም ማለት ነው ስለ እንደነገርኩ ሽማግሌዎች ስለመጡ ብቻ ነው እኛ ቤት ሽማግሌዎች መተዋል ግን እነዛን ሽማግሌዎች ደግሜ የማገኝበት እድል የለም ባገኝ እንኳን ሰርጉ ላይ ነበር ማግኘት የምችለው ቢሆን ኑሮ ማለት ነው ግን ያው እሱም አልሆነም የመኖሪያ አድራሻውስ ማለት አድራሻውን ከቤተሰብ ጋር መተዋወቅ ብቻ ሳይሆን የሚኖርበትን አካባቢ ሳታቂም ወይ ደግሞ መስሪያ ቤቱን አካባቢ አታቂም ወይ የትም መስራት ይችላል ስለ ኦንላይን ስራ ነው የሚሰራው እና ለዛ ያው የተለየ ቦታ አይኖርም እንደምታውቀውና የትም ቦታ ሆኖ መስራት ይችላል እሱን ስለዚህ ምንም ማገኝበት አጋጣሚ አልነበረም ማለት ነው እሱ ያው እንግዲህ ብዙ ነገር አሳልፈሻል ብዙ ከባድ ጊዜያቶችንም እናትሽንም በሞታተሻል ብዙ ከባድ የሚባሉ ነገሮችን አሳልፈሻል አሁን ደግሞ ያው እንደነገርሽኝ ከሆነ ከሰርጋችሁ ዋዜማ ላይ የምታፈቅሪው ሰው የኔ የምትዩ ሰው መርዝ ሰጥቶ
ከትዳሩ እንደጠፋ ወይም ደግሞ ከጋብቻ ላይ እንዳልተገኘ ነው እየነገርሽኝ ያለሽውና እኛ የምንችለውን ሁሉ የምናደርግ ይሆናል። እሱንም የማፈላለግ ስራ የምንሰራ ይሆናል። እኛ ከጀርባችን ብዙ ሰዎች አሉና በምንችለው መንገድ ካንቺ ጎን ነው የምንቆመውና የምንችለውን እንደምንሞክር ቃል እገባልሻለሁ። እንደምናገኘውም ደግሞ ተስፋ አለኝ። እሺ አመሰግናለሁ። እኔም ያው መፍትሄ ያገኛለሁ ብዬ ስላሰብኩ ነው የመጣው። ያው እንግዲህ ውድ ቤተሰቦቼ የባለ ታሪካችንን ታሪክ እንደሰማችሁት ነበረ። ብዙ ነገር አሳልፋለች። ብዙ ከባድ ጊዜያትን አሳልፋለች። አሁን ደግሞ ከባዱን ጊዜ አሳልፋ ከኛ ጋር ያለውን ነገር እዚህ አጫውታናለች። እኛ ደግሞ ከዚህ በኋላ የምናደርገው የእሷን ባለቤት ወይም ደግሞ የቀድሞ ፍቅረኛዋ የነበረውን ሰው ፈልገን በማግኘት ለህግ እንዲቀርብ የምናደርግ ይሆናል። እኛም እዚህ የምናናገረው ይሆናል። አብራችሁን ስለነበራችሁ ከልብ አመሰግናለሁ። መልካም ጊዜ